ይሄ ፊልም በጣም አንደርሬትድ የሆነ በሚገባው ሌቭል ዱቄትነቱ ያልተወራለት ነገር ነው። ይሄ ነገር የዚህ ፊልም ዳይሬክተር ደራሲና መሪ ተዋናይ ለፊልም ስራው ለኢትዮጵያ ፊልም ተመልካች ትልቅ ውለታ ነው የሰራው። ያ ውለታ ምንድነው? ፊልም መስራት ማቆም። እንደተለመደው ከህንድ ዳይሬክቲቭ አይዲያዎችን ኮንሰፕትን ስክሪፕትን ዳይሬክት ኢምፖርት በማድረግ የፊልምን ስራ ሰልባጅ አድርጎት ነበር። ከሰልባጆቹ መካከል አንደኛው ይሄ ነገር ነው። ይሄ ነገር ከስቶሪ የለውም። ከፍሎ ምንም የናሬሽን ስታይሉ በጣም የደከመ ነው። በጣም ፕሪዲክተብል ነበረ። መሀል ላይ የፈጠሩት ለማሳቅ የፈጠሩት የጽሁፉ ችግር ነው የሚያስታውቀው። ምንም የማያስቅ የመጨረሻ እንጨት የሚል ኮንቨርሴሽን፣ ከሁሉም በላይ ግን አውትስታንዲንግ የነበረው በጣም በቃ እኛን ዋው ያስባለን የመሪ ተዋናዩ አክቲንግ። እንደዛ አይነት አክቲንግ አፍ ማጣመም የእርድና ምልክት ነው ብሎ ማን እንደመከረው ማን እንዳማከረው ኦር ደግሞ ይሄ ትክክለኛው ነው ብሎ እሱ እንደዛ እንዲወስድ ያደረገው ምን እንደሆነ አናውቅም። እኔ ግን ስገምት የዚህ ፊልም ላይ የሰራው አክቲንግ ይመስለኛል ፊልም እንዲያቆም ያስገድደው። this is one of the worst። በፊት ብዙ ቶሎሬት የምናደርጋቸው ፊልሞች ሰጥቷል። ኦኬ ይሁን ይሻላል። የኢትዮጵያ ፊልም ነው ዝም ብሎ ጥፍት ከሚል እንደዛ ፊልሞች እያየን ነው። ይሄ ቶለረብል ያልሆነ በጣም ዱቄት የሆነ ሙቪ ነው። ፐርሰናሊ 1 ከ10 ነው የሰጠሁት ለኢፈርት። brother what's that brother? ንስሐ ልገባ ነው። በቃ ንስሐ ልገባ ነው። ትልቅ ኃጢአት ነው የሰራሁት። ይሄን ፊልም ማለት አፉ በሉኝ ፊልም አልኩት። ይሄን ነገር በማየቴ ንስሐ ልገባ ነው። ትልቅ ኃጢአት ነው የሆነብኝ ለኔ ማለት ነው። ኧረ በለው በእርግጠኝነት ብዙ ሰው ይሄን ነገር ያየው ማንዴላ አለ ብሎ ነው። ግን የማንዴላ ኢንቮልቭመንት ቪው ለመጨመር ካልሆነ በስተቀር ምንም አልነበረም። ምንም እንደውም ፊልሙ የበለጠ እሱ እያለ እንዴት እንደዚህ ሆነ እንዲባል ነው ያስደረገው። በስማም ዳይሬክተር የለም፣ ስክሪፕት የለም፣ አክቲንግ የለም፣ ሲኒማቶግራፊ የለም፣ ምንም የለም። በቃ ባዶ 0 ሲደመር 0 ይሆናል። እንግዲህ እንደዛ ነው። ኧረ በስማም በዚህ ሌቭል እንደዚህ ሮዚና እየተጫወቱ ነው ይሄን ነገር ተሰብስበው ይሰሩት። ጊዜ ለመግደል አይሁን ምን እነሱን ቢጠይቁ ራሱ የዚህን ነገር ፐርፐዝ መናገር የሚችሉት ራሱ አይመስለኝም። ከርዕሱ ጋር የማይገናኝ ነገር በሙሉ ከመነሻው እስከ መጨረሻው ድረስ ያሳዩት ከርዕሱ ጋር የማይገናኝ ነገር፣ ፍላሽ ባክ ብላ ያሳዩትም የማይገናኝ ነገር። በቃ ዝም ብሎ ዝብርቅርቅርቅ ያለ ዝም ብለን ቁጭ ከምንል ቆየን እኮ ፊልም ከሰራን እስቲ ፊልም የሚመስል ነገር እነስራ ብለው እነሱ ራሱ ከተሰሩ በኋላ እነሱ ራሱ ይሄ ነገር እንኳን ፊልም ማለት ይከብደናል ዝም ብለን እንልቀቀው ተባብለው 700 ምናምን ሺህ ቪው ነው ዩቲዩብ ላይ። ፐርሰናሊ ኔጌቲቭ 1 ከ10 የሰጠሁት ነገር ነው። ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ይሄ ነገር እንግዲህ ለሰው ተመልካች እንዲያው በዚህ 5-6 ቀን ውስጥ እየተለቀቀ ነው። ስለዚህ ፊልም አሁን አክቹሊ ሪቪው ለማድረግም አይደለም ግን በዚህ ሰዓት ፊልም እንሰራለን፣ ፊልም መስራት እንችላለን፣ የፊልም ባለሙያዎች ነን የሚሉ ሰዎች በጣም ስኬሉን በጣም ዝቅ ማድረጋቸው ለእንደዚህ አይነት ለሙያውም ለምኑም ተሰጥኦም ታለንቱም የሌላቸው ሰዎች የፊልም ስራው መቀለጃ እንዲሆን እድል ሰጥቷል፣ በርም ከፍቷል። የዚህ ነገር አሁን ስህተቱ የሚጀምረው ከርዕሱ ነው። ርዕሱ ሴቶች ወደፊት ሳይሆን ሴቶች ወደ ኋላ ነበር መባል የነበረበት። ሌላው ሲኒማቶግራፊ ሲቀርጽ እየተሮጠ ሳይሆን ተረጋግቶ በባለሙያ ነው። ይሄ በሩጫ ነው። በቃ በሩጫ የሆነች አይዲያ መጡ ለምን ገንዘብ አሰበሰብን በሚል ዝም ብሎ በቃ በውስዋስ በድፍረት የተሰራ የፊልም ሸጋታ ነው። ይሄ በቃ የሆነ አለ የፊልም ቁስል እንደዚህ አይነት ሰዎች የሚሰሩት ነገር ነው ሀፕን የሚያደርገው በእንደዚህ አይነት እንትን ነው። በዛ ላይ ደግሞ እንደዚህ አይነት ሰዎች እንደዚህ አይነት በጣም የወደቀ ነገር ከሰሩ በኋላ የሚያውቃቸውን ሰዎች ይሰበስቡና ዩቲዩብ ላይ የኮሜንት ቲፎዞ ይሰበስባሉ። በኮሜንት የሚገርም ፊልም ነው በርቱልን ምናምን እያሳለፉ ራሱ አይቶ ሽግትናው ቴስት ይደረጋል። እያሳለፉ ራሱ አይቶ መሻገቱን ቴስት ማድረግ ይቻላል። የዚህን ነገር ማለት ነው። ሴቶች ወደ ኋላ ወይኔ በላቸው። እኔ ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው። ሰሞኑን እየተለቀቁ ያሉ ፊልሞች ግን የሲኒማቶግራፊ ፉክክር ነው ያዙት ወይስ ምንድን ነው? ፊልም ስቶሪ፣ አክቲንግ፣ ስክሪፕት ምናምን ነገር ቀርቶ የሲኒማቶግራፊ ከሆነ እሺ፣ በሲኒማቶግራፊ እነዚህ አሁን ሰሞኑን የተለቀቁ ያሉ ፊልሞች ጥሩ ናቸው ማለት ይቻላል። ከዛ ውጪ ግን ይሄ ሙቪ በተለይ ደግሞ
ኤክስፔክት በተደረገው ሌቭል ዴሊቨር ያደረገ በብዙ ነገሩ ዲስአፖይንት የሚያደርግ ሙቪ ነው። ከስቶሪው ጭንቅላቱ የታሰበው ስቶሪና ወደ ፊልም ከተቀየረ በኋላ ለኛ ዴሊቨር የተደረገው ኮምፕሊት ላይ አይገናኙ። በጭንቅላት ዳይሬክተሩ መጀመሪያ ኢማጂን ያደረገው ጥሩ ነበረ፣ ወደ ፊልም ሲቀየር ግን በጣም ፌል ዳውን ያደረገ ነው። ሌላኛው የዚህ ፊልም ትልቁ ድክመት ደግሞ አክቲንግ ነው። ወንዶቹ ገግመው አክተር ነን ብለናል፣ አክተር ነን ብለው ነው በግድ በቃ ፊልም ይሰራሉ። ሴቶቹ ደግሞ በቃ እኛ ፊልም መስራት ሰለቸን እንዴ የመጡ ኮስሩ እያሉ ነው እንጂ መስራት አቁመናል የሚል አይነት የአክቲንግ እንትን ነው እዚህ ላይ ያሳይ። በብዙ ነገሩ በጣም የደከመ የአክቲንግ ስታይል። ለምሳሌ ሶፊን ተነቅለው ቆመው ሲያዩ ይታያሉ። በዛ በጨለማ ውስጥ መንፈስ አራራጠን ብለው መንፈስ ይተራራጡ። እዚህኛው ጋር ያለው ሌላኛው ካራክተር ምን ነው ቆያችሁ ምናምን ይላቸዋል። የሆነ ሱቅ ልኳቸውን ይመስሉ እንጂ የሆነ መንፈስ እያባራቸው ነፍሳቸው ሊያጡ ላይ ይመስሉ መንፈስ የሚያሳደውን ሰው ፌንት ካስነቀሉት በኋላ ቆሞ ፎቶ ያያሉ። ከዛ ካይ መሸሽ ሲገባቸው መሮጥ ሲገባቸው ብቻ በብዙ ነገሩ ቻይልዲሽ የሆነ በጭንቅላት ኢማጂን የተደረገውና ወደ መሬት የወረደበት ወይ በጣም የደከመ ስቶሪው እዚህ ግባ ሊባል የማይችል ለኛ በቃ የማይያዝ እዚህ ጋር ስንለው ፐርሰናሊ 6 ሰዓት ከሌሊቱ ብሎ ማታ ላይ ካምፋየር እያደረጉ እንደው 1 ሰዓት ነው እንኳን ብለን ብናስብ የታይም ተኝተው ምናምን ይነቃሉ። ከዛ የሆነ ሰዓት ላይ 3 ሰዓት ነው ይላል እንዴ ታይሚንግ ራሱ ፍሎ እንዴት ነው ይሄ ፊልም እንትን ያደርገው? ምንም በቃ የመጨረሻ ዲስአፖይንት የሚያደርግ ሙቪ ነው። 6 ሰዓት ከሌሊቱ ፋይናሊ አክቲንግ አካል ጉዳተኛ ሲሆን ያየንበት ፊልም። ከዛ በተጨማሪ ስክሪፕት የለም፣ ዳይሬክተር የለም። በቃ ይሄን ነበር ስንፈልግ የነበረው። አረ የጠፋ ዳይሬክተርና ስክሪፕት የሌለው ሙቪ የት እናገኝ እያልን ነበር። ይሄው ተደምሮ አካል ጉዳተኛ የሆነ አክቲንግ፣ ስክሪፕት የሌለው ስቶሪ የሌለው በጣም በማያስቁና አዝግ በሆኑ ቀልዶች እንጨት በሚል ኮንቨርሴሽን የተሞላ ይሄ ፊልም ዳይሬክተር ቢኖረው ዳይሬክት ያደርገው ነበር በአግባቡ። ይሄ ነገር አያስቅም መለስ ብሎ ይሄ አማርኛ ጥሩ አይደለም፣ እስቲ እንሰርዛ ደግሞ ሌላ ኢምፕሮቫይዝ እናድርግ መባል ሲችል ባልባሌ ወይ ዝም ብሎ የሆነ ትቦ ሲቀዱለት በዚህ ጋር ሲቀዱለት ማለት ዘወርስት ሰው እንዴት ላይፉ ማለት የሰካራም ላይፍን አቃለው ሁሌ ብዙ ፊልም ላይ ሰካራም ሆኖ የሚሰራ ሰው እንዴት መስከረ ያስጠላበታል። በቃ ማለት እንዴት አይችልበት በዚህ ሌቭል ስቶሪ ምንም ነገር የሌለው ሀገር ወደ ላይ ተባለ ባለስልጣን ሰው ሲያግት የሚታይበት መጨረሻ ላይ ደግሞ ወደ ኮንሸሱ ተመልሶ ልጅ what is this ማለት this በቃ ኮምፕሊት ጆክ የሆነ ፊልም ነው። ርዕሱ ራሱ